ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ማሳያችሁ በስልካችን ላይ በፒስ አርት አፕ ተጠቅመን እንዴት ቀለል ያለ የቲምፒናል አሰራር እንደምንሰራ አሳያችኋለሁ። ሲምፕል እና ቤዚክ የሆነ ሁለት ሰዎች ያሉበት የቲምፒናል አሰራር አሳያችኋለሁ። ቲምፒናል ማለት ለምታውቁት ታውቁታላችሁ፣ ለማታውቁት ደግሞ ቲምፒናል ማለት የዩቲዩብ ቪዲዮ ፖስት ስታደርጉ ከላይ የሚቀመጠውን ከቨር ፎቶ እንደማለት ነው። ስለዚህ ቲምፒናል አሰራር በስልክ እንዴት ነው የሚለው በትንሹ አሳያችኋለሁ። በሌላ ቪዲዮ ደግሞ በአድቫንስድ የሚባል እሰራላችኋለሁ ማለት ነው። ስለዚህ መጀመሪያ ጊዜ ይህንን ስክሪን ላይ ያለ ፒስ አርት አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር ታወርዳላችሁ። አሁን ቀጥታ ወደ ፒስ አርት እንገባለን። ፒስ አርት ስትገቡ ፔጁን ይህንን ይመስላል። አሁን መጀመሪያ ነጩ 4 ማዕዘን ትመርጡና ታስገባላችሁ። እኔ አሁን አንድ 4 ማዕዘን ፔጅ ነጭ የሆነ አስገባለሁ። ያው ካልፈለጋችሁም በሌላ በፎቶ ሆነ በፍላወርም ቢሆን በፈለጋችሁት ማስገባት ትችላላችሁ። ይሄኛው ነጭ መርጣለሁ ማለት ነው። ይሄኛው ነጭ ከመረጥኩ በዚህ አጋጣሚ የቲምፒናል ህግ ልንገራችሁ። ቲምፒናል ወደ ጎን 16 ወደ ላይ ደግሞ 9 ነው። ይሄ ፎቶ ልክ እንደዛ ነው። ይሄንን ሳይዝ ጠብቃችሁ ካልሆነ የምትሰሩት በኋላ ላይ ቪዲዮ ሰርታችሁ ቲምፒናል ስታስቀምጡ በትክክል አይመጣም ማለት ነው። ይሄ ፎቶ ማለት ልክ የዩቲዩብ ቪዲዮ ሳይዝ ማለት ነው። ስለዚህ ይሄንን ሳይዝ ጠብቃችሁ ነው መስራት ያለባችሁ። አሁን እዚህ ታች የሚታይ ቱልስ የሚል አለ። እሱ ውስጥ ገቡና ከዛ ውስጥ ገብታችሁ ሪሳይዝ የሚል ደግሞ አለ። ሪሳይዝ የምትለውን እሷን እንነካታለን። እሷን ነክተን ይህንን ዊድስ የሚል ያመጣልናል። ይሄኛው ዊድስ የሚል እኛው አጥፍተን 1280 እንለዋለን ማለት ነው። ይሄኛው ስናድርግ የሚለውን ራሱ ይሰጠናል ማለት ነው። ስለዚህ ይሄኛው አርገን ስንጨርስ ግን ዝም ብሎ ራሱ ይሰጠናልና ግን ሌላ ፎቶ ራሱ ይሰጠናል። ግን ከዚህ ስለዚህ እንደፈለጋችሁ በዚህኛው በነጭም መስራት ትችላላችሁ። ካልፈለጋችሁም በሌላ አይነት ከለርም መስራት ትፈልጋላችሁ ማለት ነው። ስለዚህ እኔ ሌላ ከለር ስለፈለኩ ሌላ እጠቀማለሁ ማለት ነው። ስለዚህ እዚህ ላይ አድ ፎቶ የሚላለና እዚህ አድ ፎቶ የሚለው ነክቼ እጠቀምና እሱን አከዋለሁ። መርጬ ሌላ ከለር መርጣለሁ ማለት ነው። ስለዚህ እኔ አሁን በዚህኛው መጠቀም ስለፈለኩ ይሄኛው እጠቀማለሁ ማለት ነው። ይሄኛው መርጬ አድርዋለሁ። እኛው አዳርገን ከጨረስን በኋላ ከዛ ሙሉ ስክሪኑ እስኪጨርስ ድረስ እንለጥጠዋለን ማለት ነው። በኩል የሆነ ዝብርቅርቅ ካለ እኩል ስለማይመጣላችሁ በአንድ አይነት እኩል አድርጋችሁ ያው ልክ እንደዚህ ነጩን ሙሉ ለሙሉ ሸፈንኩት ማለት ነው። በደንብ ለጥጬ ከዛ ይሄኛው ጨርሼ እዛ ኢፌክት የሚል አለና ወደ ኢፌክት የሚል ገባለሁ ማለት ነው። ከዛ እዚህ ላይ ኢፌክት የሚል አለ። ኢፌክት የሚል ነክቼ
እና ከዛ ብለር የሚል አለ። ብለር የሚለውን ሁለቴ ነው የምትነኩት። ከዛ ያ ብለር የሚለውን 100 እስከሚደርስ ድረስ 100 አደርገዋለሁ ማለት ነው። ከዛ ይሄኛው አድርጌ ስለጨረስኩ አደርጋለሁ። ስለዚህ ይሄኛው ሰርቼ ጨርሻለሁ። አሁን ሌላ የፈለኩ ስለዚህ ሌላ መጠቀም ፈለኩ። አድ ፎቶ የሚል አለ። እሱን ነካዋለን ማለት ነው። አድ ፎቶ የሚል ነክተን እዚህ ጋር አድ ፎቶ የሚል እሱን ነክተን አስገቤ ስለጨረስኩ እኔ ማስገባት የፈለኩትን ፎቶ አስገባለሁ ማለት ነው። ስለዚህ ይሄኛው መርጫለሁ። ይሄኛው ከመረጥኩ በኋላ አድ አደርገዋለሁ። እዛ ይሄኛው አድ አድርጌ በደንብ ልጥጥ አደርገዋለሁ። ያው በጣም የተዘበራረቀ መሆን የለበትም። ሙልት ያለ ሆነ ልክ እንደዚህ ጭንቅላቱ ወደ ላይ እንደዚህ አድርገን በጣም ማስጠጋትም የለብንም። በጣም ወደ ታች ማውረድም የለብንም። ልክ እንደዚህ አድርገን እናስቀምጠዋለን ማለት ነው። እዛ ይሄኛው ስንጠቀም ፊታችን በጣም መራቅም ያለብንም በጣም መቅረብም ደግሞ የለበትም። እዛ ይሄኛው ከጨረሽ በኋላ ይሄኛው አንድ አይነት ከሰማያዊ ጋር አንድ አይነት ላደርገው ስለፈለኩ አሁን ወዲህ ትገባለሁ። ይሄኛው በኋላ ያለው ባክግራውንድ ለማጥፋት እዚህ ከታውት የሚል አለ። ይሄኛው ከታውት የሚል ነካና እንገባለን። ከዛ እሱን ገብተን ፐርሰን የሚል አለ። እሱን ስንነካ ራሱ ይኸው እንደዚህ ቀይ ያደርግልናል ማለት ነው። አውቶማቲክ ቀይ ያደርገውና ከዛ አፕላይ እናደርገዋለን። ከዛ ልክ አድርጎ አንድ አይነት አድርጎ አመጣልን ማለት ነው። ይሄ ጨረስን ይባላል። ከዛ ደግሞ ፎቶ አድ ስናድርግ ይሄኛው እኩል ማድረግ አለብን ማለት ነው። ስለዚህ አዲስ ፎቶ ነው አድ ማድረግ የፈለኩ። እንደገና ደግሞ አድ ፎቶ የሚል ገብቼ ሌላ ፎቶ ደግሞ መርጣለሁ ማለት ነው። ስለዚህ ሌላኛው ፎቶ ደግሞ ይሄ መርጣለሁ። ይሄ ከመረጥኩ በኋላ አድ አደርገዋለሁ። ይሄኛውም ልክ እንደዚህ በጣም ሳናቀርብም በጣም ሳናርቅም ይሄው እኩል እናደርገዋለን። እኩል አድርገን አሁንም ልክ እንደ መጀመሪያው ያደረግነው ይሄኛውን ባክግራውንድም ለማስተካከል ልክ እንደ መጀመሪያው ለማስተካከል ከታውት ሚል እንገባለን። ከታውት ሚል አድርገን ፐርሰን እንመርጣለን ማለት ነው። አሁን ፐርሰን አድርገን አውቶማቲክ ራሱ እንትን ቀይ ስለማያደርገው ራይት እንለዋለን። ከዛ ይሄው የፈለግነው ይሄኛውም ልክ እንደዛ በጣም መራቅም የለበትም በጣም መቅረብም የለበትም ማለት ነው። ይሄኛው በቃ ልክ እንደዚህኛው ፊታችን በጣም መራቅም የለበትም በጣም መቅረብም የለበትም ማለት ነው። እኩል ማድረግ አለብን ፎቶ አድ ስናደርግ ማለት ነው። ስለዚህ አሁን እንደዚህ አድርገን ስንጨርስ እንደገና ደግሞ ላየር የሚባል ልክ እንደ
አሁን እንደዚህ አድርገን ከጨረስን በኋላ አሁን እዚህ ላይ ላየር የሚባል አለ። ይሄ ላየር ማለት ልክ እንደ እኛው አሁን እንደዚህ አድርገን ጨርሰናል እና ለኬኛው እኩል ነው ያለ። እንደገና ደግሞ በቃ እንደዚህ እኩል መሆን ስላልፈለኩ እንደዚህ አድርገን ተጨርመር ላየር የሚባል አለ። ላየር ማለት ልክ እንደ አንሶላ ነው። ደርበን ወይም ስንተኛ ትራስ እንደምናድርግ ትራሱን ለየት ብሎ ይታያል አይደል? ልክ እንደዛ አሁንም አድፎቶ አድርገን ወይም እዚህ ላይ ሼፕ የሚል አለና እሱ ሼፕ የሚልም እናደርጋለን። ከዛ ሼፕ የሚልም ስናደርግ ይሄኛው እዚህ ጋር ፊታችን ላይ እንለዋለን ማለት ነው። ልክ እንደዚህ እናጠፋውና አስገብተን ከዛ እዚህ ላይ እንገባና ልክ እንደዚህ እንፈልገዋለን። አሁን የፈለኩ ይሄኛው ከፊቱ በኋላ እንዲሆን ስለፈለኩ እንደዚህ አድርጌ ይሄኛውን ቀስ አድርገን ከነጩን ወደታች ገልበጥ አድርገን እንደዚህ እንጠቀማለን ማለት ነው። ያው ይሄኛውን ልክ እንደዚህ ቀየርኩት ማለት ነው። ከኋላ ያለውን የሆነ ለየት ያለ እንዲታየልኝ ስለፈለኩ ልክ እንደዚህ አረኩት ማለት ነው። ይሄኛው ልክ እንደዚህ አድርጌ ያው ጨረስኩ ማለት ነው። እኛው ከጨረስኩ በኋላ ለዚህኛው ደግሞ ማድረግ ስለፈለኩ አሁንም ሼፕ የሚል አለና እሱን ነክቼ ይሄኛው ሰውየው ላይ ደግሞ ፊቱ ላይ እንደዚህ አስቀምጠዋለሁ ማለት ነው። እንደዚህ ከፈለኩ ማነስ እችላለሁ፣ ከፈለኩም ደግሞ ከፍ ማድረግ እችላለሁ ማለት ነው። ይሄኛውም ልክ እንደዚህ እዚህ ላየር ላይ የሚል ገብቼ ያው ልክ እንደዚህ እንቀየርና እንደዚህ አድርገን ገልብጠን ይሄኛውን ልክ ከዚህ ጋር እንደዚህ እናደርገዋለን ማለት ነው። ልክ እንደዚህ አድርገን አሁንም ገለበጥ ነው ማለት ነው። ልክ እንደዚህ ከኋላው አድርገን ይሄኛው ጨረስን ማለት ነው። ይሄኛው ከጨረስን በኋላ ሁለቱም አስገብተነዋል። ይሄኛውን ከፈለጋችሁ በኋላ ነጭ ያለ ፈርዘዝ ያለም ማድረግ ትፈልጋላችሁ፣ ያው ደመቅ ያለም ልክ እንደዚህ እንዲታይ ማድረግም ትችላላችሁ ማለት ነው። አሁን ደግሞ ጽሁፍ ላስገባ ፈለኩ። ስለዚህ እዚህ ቴክስት የሚል አለ። ጽሁፍ ላስገባ ከፈለኩ እዚህ ቴክስት የሚል አለ። ዛኛው ቴክስት እዚህ መርጬ ያው እዚህ ቴክስት እመርጣለሁ ማለት ነው። ያው ልክ የምታቀርቡትን ነገር የፈለጋችሁት ጉዳዩን እሱን ታቀርባላችሁ ማለት ነው። ስለዚህ እኔ አሁን እዚህ ላይ የፈለኩ የ25 ቢሊየነር 25 25
አመት ልክ እንደዚህ ብዬ ጽፋለሁ ማለት ነው። ስለ ጉዳዩ አሁን እንደዚህ ጉዳይ ብዬ ስለፈለኩ ይሄኛው ከመረጥኩ በኋላ ልክ ጨርሰናል ማለት ነው። ካንሰል ከዛ ከለር የፈለኩት ማድረግ እችላለሁ። ቢጫ ማድረግ እችላለሁ፣ ጥቁር ማድረግ፣ ሰማያዊ ምናምን የፈለኩት አይነት ከለር መምረጥ እችላለሁ ማለት ነው። ስለዚህ እኔ አሁን ቀይ መርጫለሁ። ሳይዙ ያው እንደፈለግነው ማድረግ እንችላለን። እዛ እንደዚህ አድርገን መርጠን ከለሩን ስትሮክ የሚላለና እሱን የፈለግነው ከለር እናደርገዋለን ማለት ነው። ጥቁር ከፈለግን በጥቁር፣ ነጭ ከፈለግን በነጭ። እኔ አሁን ጥቁር ፈልግና ትንሽ እንጨምርበታለሁ በደንብ እንዲታይ ማለት ነው። ጥቁርነቱን በደንብ ጎልቶ እንዲታይ አደርጋለሁ። ልክ እንደዚህ አድርጌ ካስገባሁት በኋላ አሁን ልክ እንደዚህ አድርገን ጨርሰናል ማለት ነው። አሁን ይሄኛው ከጨረስኩ በኋላ ከለር ወደ ጎን ማድረግ ከፈለኩ ይሄኛው ወደ ጎን ማድረግ ተፈለኩ ስቶርክ ምትላለች እና እሷን ነካለው ማለት ነው። ስቶርክ ምትነክቺ ይሄኛው ያው ለማቀረብኩት ይሄኛው ሳይዝም እንደፈለኩት ማድረግ እችላለሁ። ከፈለኩ ጥቁርነቱን ትንሽ ከፍ እንዲል አደርጋለሁ። ካልፈለኩም ደግሞ ሳላረግም ቀራለሁ ማለት ነው። እዛ ይሄኛው ጨርሰን በኋላ አፕላይ ካረግ ቦርደር ማድረግ ከፈለግን ደግሞ ቦርደር የሚል አለ። ቦርደር እናደርግበታለን ማለት ነው። ከዛ ይሄኛው ሁሉ ነገር ከጨረስን በኋላ ከዛ ዙሪያውን ቦርደር እንድናደርገው ከፈለኩ ሁሉ ነገር አፕላይ አረግና ከዛ በኋላ ቦርደር የሚለውን እመርጣለሁ ማለት ነው። ልክ እንደዚህ ፍሬም የሚለውን ይሄኛው ቦርድ የሚል መርጥና ይሄኛው የፈለግነው ከለር ከፈለግን ኢነር የሚለውን ሌላ ከለር መምረጥ ከፈለግን ያው በዚህኛው ማድረግ እንችላለን። በዚህኛው ማድረግ እንችላለን። አሁን እኔ እስኪ በዚህ ላረጋው ለምሳሌ ልክ እንደዚህ ማድረግ ይቻላል። በሌላም ማድረግ ይቻላል። ከዛ ይሄኛው ከመረጥን በኋላ ይሄኛውም ያው እንጨምርበት ከፈለግን እንደዚህ እናደርገዋለን። ትልቅ እንዲሆን ከፈለግን ደግሞ እንደዚህ እናደርገዋለን ማለት ነው። ያው ችግር የለውም። ልክ እንደዚህ ይሆንልኝና ይሄኛው ልክ እንደዚህ መርጫለሁ ማለት ነው። ስለዚህ ይሄኛው ጨርሼ አፕላይ አደርገዋለሁ። ያው ልክ እንደምታዩት ይሄኛው ቆንጆ የሆነ እንደምታዩት ቆንጆ የሆነ ቤዚክ ተምፕናል ሰርቻለሁ ማለት ነው። እናንተ በምትፈልጉት መልክ መስራት ትችላላችሁ። ከፈለጋችሁ እዚህ ላይ እቃ ማስገባት ትችላላችሁ። ከፈለጋችሁ በአንድ ሰው ብቻ ማድረግ ትችላላችሁ።
እሱ መብታችሁ ነው። በፈለጋችሁ ማድረግ ትችላላችሁ። ባጭሩ ቴምፒናል ማለት ይሄኛው ይመስላል። ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እየጻፋችሁ አበረታቱኝ። ይሄ ይመስላል።